አርእስተ ዜና። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረሚካኤል ጋር ስምምነት ላይ ደረሱ። በኤምፖክስ በሽታ የመጀመሪያው ሞት መመዝገቡን ጤና ሚኒስቴር አስታወቀ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ሱዳን ገብተዋል። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል የተመራ ከፍተኛ የልኡካን ቡድን የጠቅላይ ሚኒስትር አብይ አህመድ መልእክትን ለሱዳኑ ጀነራል አብዱል ፈታህ አልቡርሃን አቀረቡ። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል የተመራ ከፍተኛ የልኡካን ቡድን የጠቅላይ ሚኒስትር አብይ አህመድ መልእክትን ለሱዳኑ ጀነራል አብዱል ፈታህ አልቡርሃን አቅርበዋል። መልእክቱን አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፖርት ሱዳን አቅርበዋል። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የገለጹት የልኡኩ መሪ ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥል በአጽንኦት መግለጻቸው ተነግረዋል። በኤምፖክስ በሽታ የመጀመሪያው ሞት መመዝገቡን ጤና ሚኒስቴር አስታወቀ። በኢትዮጵያ የኤምፖክስ ወይም ደግሞ የዝንጀሮ ፈንጣጣ መገኘቱ ከተገለጸ በኋላ የመጀመሪያው ሞት መመዝገቡን ሚኒስቴሩ ይፋ አድርገዋል። እስካሁን 15 የላቦራቶሪ ምርመራ ተካሂዶ 6 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የአንድ ሰው ሕይወት አልፈዋል ተብለዋል። ከቀናት በፊት በኢትዮጵያ የመጀመሪያው የኤምፖክስ ኬዝ በሞያሌ ከተማ መገኘቱን ይፋ መደረጉ ይታወሳል። እየተገነባ ያለው ሰራዊት ለትናንሽ ኃይሎች የተደራጀ አይደለም። የመከላከያ ሚኒስትር አይሻ መሐመድ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የመከላከያ ሚኒስትር አይሻ መሐመድ ተናገሩ። የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ እንዳልሆነ ሚኒስትሯ ተናግረዋል። መከላከያ ሚኒስትሯ በስም ያልጠቀሷቸውን አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በማመልከት ወቅሰዋል። ሚኒስትሯ ንግግር አድርገዋል ያላቸውን አካላት የገለጹት በራሱ ሀገር ነው ብለህ ለመጥራት የሚያስቸግር የራሱ ሀገር ሕዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ ሀገር ለቆ የሚወጣባቸው ሀገራት በማለት ነው። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለን ብለዋል። በአሁኑ ሰዓት የተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የነሱ ምክር የሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉ ተደምጠዋል። የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነም ገልጸዋል። ቤታችን ውስጥ ላሉት እዚህም ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ያሉት ሚኒስትሯ ይህንን የሚሊሻ ኃይል እያሰለጠኑ እና እያዘጋጁ መሆኑን ተናግረዋል። ባለፉት ዓመታት በመከላከያ ሰራዊት ላይ ተደርገዋል ያላቸውን የሪፎርም ስራዎች ያነሱት አይሻ ያለው ነባራዊ ሁኔታ ዓለም አቀፍ ሲናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች መፈጠራቸውንም ገልጸዋል። ከነዚህ አደረጃጀቶች መካከልም ባህር ኃይል፣ ልዩ ዘመቻ፣ የሳይበር ሴኩሪቲ እንደሚገኙበት ጠቅሰዋል። ስምምነቱን ተከትሎ ተሽከርካሪዎች ተለቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ወደ ትግራይ ክልል ሲጓዙ አፋር ክልል ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንዲለቀቁ ተወሰነ። ውሳኔውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረሚካኤል ጋር መወያየታቸውን ተከትሎ ነው ተግባራዊ የሆነው። ፕሬዝዳንት ሌተናል ጀነራል ታደሰ ግንቦት 23 2017 ዓ.ም ከኮሚሽነር ጀነራል ደመላሽ ጋር ውይይት አድርገዋል። በዚህም ከግንቦት 18 ቀን 2017 ዓ.ም ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያዘ እንደሆነ ተገልጸዋል። ሁለቱም ኃላፊዎች በውይይታቸው የመረጃ እውነትነቱ ምን ድረስ እንደሆነ የሚያጣራ ከፌዴራል ፖሊስ እና ከትግራይ ጊዜያዊ አስተዳደር የተወጣጣ ኮሚቴ ጉዳዩን እንዲመረምረው ስምምነት ላይ ደርሰዋል። የኮሚቴው ምርመራ ውጤት መሰረት በማድረግ
የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህን የማከናወን ተግባርና ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንዲሆን ተወስነዋል። ስምምነቱን ተከትሎ ተሽከርካሪዎቹ ተለቀዋል። በቀጣይም ተመሳሳይ ችግር እንዳያጋጥም ኃላፊዎቹ ስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ያሰራጨው መረጃ አመልክተዋል። ዲሞክራሲ ስምረት ትግራይ ፓርቲ ወይም ስምረት ከአዲስ አበባ ሸራተን አዲስ ይፋዊ መግለጫ ሰጥተዋል። መግለጫው ይሰጣል ተብሎ የተጠበቀው ከመስራቾቹ አንዱ በሆኑት አቶ ጌታቸው ረዳ አማካኝነት ቢሆንም እሳቸው በህመም ምክንያት መግለጫውን ሳይሰጡ መቅረታቸው ተነግረዋል። መግለጫውን የፓርቲው የኮሚኒኬሽን ኃላፊና የአደራጅ ኮሚቴ አባል አቶ ረዳይ ሀለፎም ሰጥተዋል። አቶ ረዳይ የፓርቲው መመስረቻ ጉባኤ በዚህ ዓመት በትግራይ ክልል እንደሚካሄድ ገልጸዋል። አዲሱ ፓርቲ የተመሰረተው በትግራይ ያለው ፖለቲካዊ አካሄድ ወደ ተሳሳተ መንገድ ለመሄዱና ለውጥ የሚያስፈልግበት ጊዜ ላይ በመሆኑ እንዲሁም አዲስና የተለየ ሐሳብ ያለው በማስፈለጉ እንደሆነ ጠቁመዋል። ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሐሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያትና ትግራይ አዲስ ለውጥ ያስፈልጋታል የሚል እምነት በመኖሩ የተፈጠረ ፓርቲ ነው ብለዋል። ማንኛውም ሐሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል እንደሚችል አሳውቀዋል። ከመጪው ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ አደረጃጀቶችን የመመስረት ስራዎችና የአባላት ምልመላ ስራዎች እንደሚሰራ ገልጸዋል። ከዚህ ቀደም የህወሓት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይችላል ብለዋል። አቶ ረዳይ ሀለፎም በህወሓት ውስጥ ሰላም እንዳይኖር የሚሰሩ 4 ግለሰቦች ሰራዊቱን እናዛለን የሚል እምነት እንዳላቸው ስለሚያምኑ ነው። ትግራይን ሰላም የነሷት መላው የህወሓት አባላት ሳይሆኑ ከአቶ ጌታቸው ረዳ ውጭ ያሉና ህገወጥ ጉባኤ ያካሄዱት ናቸው ሲሉ ተናግረዋል። የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ መሆናቸውና ከነዚህ ውስጥም ከ90 በመቶ በላይ የሚሆኑት በትግራይ እንደሚገኙ የቀሩት አዲስ አበባ እንዳሉ ገልጸዋል። ፓርቲው የዚህ ዓመት ክረምት ሳይወጣ በትግራይ ጠቅላላ ጉባኤ እንደሚያካሂድ አሳውቀዋል። ይህ መረጃ ባለቤትነቱ የአሃዱ ነው። ሃንጋሪ ከአንድ ወር በፊት የአውሮፓ ሀገር ሃንጋሪ ፓርላማ የግብረ ሰዶማውያንን ሰልፍና ዝግጅት የሚያግድ እንዲሁም ፖሊስ እንዲህ ያለው ሰልፍ ላይ የሚሳተፍ ማንኛውም ሰው ፊትን ለይቶ ለማወቅ የሚያስችል ካሜራ እንዲጠቀም የሚፈቅድ ህግ አውጥተዋል። ከዚህ ቀደም ብሎ ደግሞ ፓርላማው ሀገሪቱ እውቅና የምትሰጠው ለሁለት ጾታዎች ማለትም ወንድና ሴት ብቻ እንዲሆን የሚያደርግ የህገ መንግስት ማሻሻያ አድርገዋል። በዚህ የሀገሪቱ ድርጊት የተቆጡ 17 የአውሮፓ ሀገራት ጸረ ግብረ ሰዶማውያን የሆነ ህግ አውጥተሻል፣ ይሄ ደግሞ የአውሮፓ ህብረት እሴቶችን ይቃረናል በማለት ውርጅብኝ እያወረዱባት ነው። እነዚህ ሀገራት ፈረንሳይ፣ ኦስትሪያ፣ ቤልጅየም፣ ቼክ ሪፐብሊክ፣ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ ጀርመን፣ አየርላንድ፣ ላትቪያ፣ ሊቱዌኒያ፣ ኔዘርላንድስ፣ ፖርቹጋል፣ ስሎቬኒያ፣ ስፔን እና ስዊድን ናቸው። የዩክሬን ድሮኖች በሩሲያ የጦር ጄቶች ላይ ከባድ የተባለ ጥቃት ፈጸሙ። ዩክሬን በአራት የሩሲያ ወታደራዊ ካምፖች የሚገኙ 40 የጦር አውሮፕላኖች ላይ ተከታታይ ከባድ ጥቃቶችን መፈጸሟን አስታወቀች። ፕሬዝዳንት ቮሎዲሚር ዜሌንስኪ በጥቃቱ 117 ሰው አልባ አውሮፕላኖች ወይም ድሮኖች ጥቅም ላይ መዋላቸውን ገልጸው 34 በመቶ የሩሲያ ስትራቴጂክ ክሩዝ ሚሳኤል ተሸካሚዎችን መምታታቸውን ተናግረዋል። የዩክሬን ደህንነት ተቋም ጥቃቱን ለመፈጸም ለአንድ ዓመት ከግማሽ ያህል ሲያቅድ መቆየቱንም ገልጸዋል። ጥቃቱ ያደረሱት 117 ሰው አልባ አውሮፕላኖች እያንዳንዳቸው የራሳቸው አብራሪ እንደነበራቸው ዜሌንስኪ ተናግረዋል። ዜሌንስኪ በጥቃቱ ላይ የተሳተፉ በሙሉ ሩሲያ ምላሽ ከመስጠቷ በፊት በሰላም ወደ ዩክሬን መመለሳቸውን ተናግረዋል። የዩክሬን የደህንነት ተቋም በሩሲያ ወሳኝ የአየር ኃይል ምድብ ላይ የደረሰውን ውድመት $7 ቢሊዮን የገመተ ሲሆን ተጨማሪ መረጃ በቅርቡ ይፋ እንደሚያደርግ ቃል ገብተዋል። ለዛሬ ያልናቸው አበይት ጉዳዮች እነዚህ መስሎ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ